ሁለተኛውን ብር ካስገባሁለት በኋላ ደወለልኝ። በደንብ ማውራት ጀመርን። እስከ 10 ሰዓት ምናምን ማውራት ጀመርን። በደንብ ብዙ ነገር ነገረኝ ስለሱ፣ ስለ ህይወት ታሪኩ። ብዙ ውጣ ውረድ ነው ያለፍኩት። እዚህ ደረጃ ላይ ያደረስኩበት ስንት ነገር ነው ሳክሪፋይስ ያደረኩት ምናምን አለ። በጣም ብዙ ነገር ነው ነገረኝ እና ማዕድን ነው የምሰራው ብሎኛል። የዛን ሰዓት ማዕድን ነው የምሰራው፣ ያው ከመንግስት ጋር ድብቆሽ ነው እና በቃ ይሄ በጣም ሰክሰስፉል የሆነ ሰው እና በብዙ ቻሌንጅ አለፈ እንደዛ አይነት ሰው ሆኖ ነው የቀረበኝ ማለት ነው። ከዛ እሺ ብዬ በቃ በደንብ ብዙ ነገር አወራኝ። እንደውም እርሱ ነው ያወራው ስለራሱ ማለት ነው። ሲሆን ሳስልኩ ተዘጋ። ሲዘጋ በቃ ቻርጅ አልቆት ነው የሚሆነው አልኩኝ። በቃ ነገ እንደዋወላለን ብዬ እኔም ስለደከመኝ ተኛሁኝ። ከዛ ጠዋት ስነሳ የለም ቴክስት የለም። ሌላ ጊዜ ከሞርኒንግ ምናምን ነበር። ከዛ የለም ኔክስት የለም። ከሳምንት በኋላ የለም። ለወር ያክል ጠፋ። ከዛ ይሄ ልጅ ሌባ ነው እንዴ ማለት ብሩን ከላኩኝ በኋላ ከሰዓታት በኋላ ነው መልሳለሁ ያለው። ከዛ ወር ሆነ ማለት ነው። ከዛ በቃ ይሄ ልጅ ሌባ ነው አልኩኝ። በቃ ሌባ ማን ነው? ከዛ ደግሞ የሚለኝ ነገር ደግሞ ብዙ ነገር ስላለ አይኔ ሰው እየተጠራጠርኩኝ ነው ምናምን ያልኩኝ። በቃ ከራሴ ጋር መጋጨት ጀመርኩኝ። ከዛ ተመለሰ። ከወር በኋላ ሲመለስ ታስሬ ብዙ ነገር ተፈጥሮ ይኸው ከእናቴ ቀጥሎ ላንቺ ነው የነገርኩሽ እንደዚህ መፈጠሩንና አሁን ከሀገር እየወጣሁኝ ነው። ይሄ ነገር እስከሚቀል ድረስ ለ2 ወይ ለ3 ወር ነው የምቆየው። ከዛ በኋላ መለሳለሁኝ። ከሀገር እየወጣሁኝ ነው እና እዛ ስደርስ ደግሞ ሁሉንም ነገር ነግርሻለሁኝ። ብርሽን ደግሞ ለሰው ሰጥቼልሻለሁኝ እና ያ ሰው ያስገባልሻል አለኝ። በቃ እንደዛ ሲለኝ አይ እንደው ዝም ብዬ ነው የምጠራጠረው ማለት ነው አልኩኝ። ከዛ እሺ ችግር የለውም በቃ ይሄንን ማለቱ በቃ ሌባ ነው ብዬዋለሁ። ከዛ እንደዛ ሲለኝ በቃ ይሄ ችግር ነው ብዬ እሺ ያልኩት። ከዛ ስገባ እደውልልሻለሁ እዛ ስደርስ ከዛ ዲቴይሉን እናወራለን ስላለኝ እሺ ጠበቅኩኝ።